ሰላም ጤና ይስጥልኝ። እንዴት ናችሁ ቤተሰቦች? ዛሬ የፀጉር ማጥቆሪያ ቀለም እንዴት እንደሚቀባና ልዩነቱን እንዴት እናያለን። ተከታተሉን። በመጀመሪያ ማጥቆሪያውን ሙሉ ለሙሉ ወደ ሳህኑ እናስቀምጠዋለን። ቀለሙን ሳህኑ ላይ ካደረግን በኋላ በደንብ እንበጠብጠዋለን፣ ሚክስ እናደርገዋለን እንዲዋሃድ። በደንብ በእጃችን እንደዚህ እንመታውና በደንብ እንመታዋለን። ቀለሙ እንደዚህ መወፈር አለበት። በመቀጠል እንደዚህ ቀለሙን ካዘጋጀን በኋላ ለደንበኛችን በሚገባ እንቀባዋለን። ቀለሙን ስንቀባ ግን ከስር ወደ ላይ ነው የምንቀባው። ከስር ወደ ላይ በምንቀባበት ሰዓት ቆዳውን በደንብ ይይዝልናል፣ ፀጉሩን በደንብ ይይዝልናል። ከጫፍ እስከ ጫፍ በደንብ በመቀባት ሙሉ ፀጉሩ ጥቁር እንዲሆን እናደርጋለን። እናሸዋለን፣ እንደዚህ በማሸት እንቀባዋለን። በደንብ ይይዝልናል ማለት ነው። ቀጠል የቀባነውን ሙሉ ለሙሉ ፀጉሩን በእጃችን ላይ ጓንት ስለምንጠቀም ሙሉ ለሙሉ እንዲዳረስ በእጃችን እንደዚህ እያደረግን እናሸዋለን፣ እንዲዳረስልን ማለት ነው። ቀጥሎም የቀባነውን ቀለም እንደዚህ በሶፍት ግንባሩ ላይ ቀለም ካለ ቅባት ካለ ጠራርግለታል። እንደምታዩት ደንበኛችን ፀጉሩን ተስተካከለ፣ ቀለም ተቀባ፣ ፏፈሽ ብሏል። በእንደዚህ አይነት መልኩ የፀጉር ቀለም መቀባት እንችላለን። ከተመቻችሁ ላይክ አድርጉልኝ።